ባለ ታሪካችን ታሪኳን ሳሰስት ስላካፈለችን ምስጋናችን የላቀ ነው። የዛሬ የሙሉ እውነተኛ ታሪክ ባለቤታችን ከዚህ ቀደም ለየት የሚያደርጋት ከታሪኩ ተምረንና ተዛዝበን እንዲሁም ቆይተን ዝም እንድንል ሳይሆን ከዛ በተጨማሪ አሁን ላለችበት ውጥንቅጥ ስሜት የበሰለ አስተያየትና ሐሳብ የሚሰጣት ወገን ትፈልጋለች። ስለዚህ ሁላችንም ታዳሚዎች አምሯችሁን ለዚህ ክፍት አድርጋችሁ ሙሉ ታሪኩን በትዕግስት ትታደሙ ዘንድ በታላቅ አክብሮት እንጠይቃለን። ማሳሰቢያ፣ በዚህ ሙሉ እውነተኛ ታሪክ ውስጥ ያሉ የሚጠቀሱ የታሪኩ አካላት የሆኑ ግለሰቦች ለህልውናቸውና ለደህንነታቸው ለመጠበቅ ሲባል ስማቸው በፈጠራ ስም ተተክቷል። እድገቴ ከመሃል አራዳ አዲስ አበባ አይደለም፣ የክፍለ ሀገር ልጅ ነኝ። አምላክ የተመሰገነ ይሁን። ከማንም ሳላንስ በመካከለኛ ገቢ በነበራቸው ቤተሰቦቼ ሳልራብ ሳልጠማ ሳልራቆት አድጌያለሁ። እኔም ሆነም ቤተሰቦቼ የእስልምና እምነት ተከታዮች ነን። ብዙም ነገሩን ሳላንዛዛ ወደ ታሪኩ ለመግባት ያህል 5ኛ ክፍል እያለሁ አንስቶ ለረጅም ዓመታት የፍቅር ጥያቄውን በማንሳት ሲያስቸግረኝ የነበረ ልጅ ነበር። እኔ ግን በሰዓቱ በዛ እድሜ ስለ ፍቅር ግንኙነት መጀመር ይቅርና ማሰብ በራሱ ከኃጢያት ስለምቆጥረው ከነገሮች ተቆጠብኩ። በዕለተ ቀን ህይወቴ ፍቅረኛዬ ካልሆንሽ የሚል ጥያቄ የሚያቀርብልኝ ወጣት ግን ንዝንዙ አላስቀምጣለኝ። እኔን በእጁ ለማስገባት ያልፈነቀለው ድንጋይ ያልቧጠጠው ሰማይ አልነበረም። እኔ ግን በሰዓቱ አንገቴን በካራብዬ በርካታ ወራት አለፉ። ወራት ብቻ አይደለም አመታት አለፈ። የቶፊቅ የፍቅር ጥያቄ ግን ዛሬም ትኩስ ነበር። በጓደኞቼ በሰው ራሱን በአካል እየመጣ ሊያግባባኝ ሞከረ። እኔ እንደሆነ መስሚያ ይጥጥ። ጊዜያትን እየወለዱ ገሰገሱ። ቶፊቅም እንዲሁ ደጅ እንደጠና ድፍን 4 አመታት ተቆጠሩ። እነዚህን 4 አመታት በሁለታችንም ውስጥ ልጅነት የሚባለው ነገር እንደገሰገሰ አለ። እንዲህ እያለ 10ኛ ክፍል ደረስን። እኔም አጎጠጎጤ ሆንኩ። ነገሮች አሁን እንደመለወጥ ብለዋል። የበፊቱ ግትርነቴ የላላ ይመስላል። ሴት ልጅ በጆሮዋ ወንድ ልጅ በአይኑ ፍቅር ይዛቸዋል የሚባለው ፈሊጥ እኔ ላይ የተፈጸመ መሰለኝ። ቶፊቅ እየጎተጎተ አሁንም ይባስ ስላለው የጋለ ፍቅርና ስለ ነገሮች የሚያወራኝ ጨዋታ ልቤን በመጠኑ ሲገዛው ይታወቀኝ ጀመረ። በተለይ ደግሞ በዋናነት ይህ ስሜት እንዲፈጠርና እንዲያድግ ያደረገው በሌሎች ሰዎችና በጓደኞቼ በኩል ስለ ቶፊቅ የሚወራው ወሬ ነበር። ያን ጊዜ ሳልወጥነውና ሳላስበው የቶፊቅ የአመታት ውትወታ ልቤ ውስጥ ቦታ ይይዝ ጀመረ። እነዚህ ነገሮችና እኔም ያለሁበት የጎረምስና እድሜ ተደማምሮ የቶፊቅን የአመታት የፍቅር ፕሮፖዛል ተቀበልኩት። ፍቅረኛው ለመሆን ተስማማው። ጥያቄውን ተቀብዬ ፍቅረኛው በመሆኔ እድለኛ እንደሆንኩ የሚናገሩ ብዙ ነበሩ። የኔም ቤተሰብ ቢሆን ስለ ቶፊቅ የነበራቸው አመለካከት እጅግ መልካም ነበር ማለት ይቻላል። እነዚህ ነገሮች የቶፊቅን የፍቅር ጥያቄ በመቀበሌ እንዳልጸጸት አደረጉኝ። እኔም ተደሰትኩ። ወደ ፍቅር ግንኙነት ስንገባ ግን ከከንፈር የዘለለ ሌላ ነገር እንደማይኖረን ተስማምተን ነበር። በዚህ ሁኔታ ሁለታችንም ተያይዘን በፍቅር ቀለጥን። በሰዓቱ እኔ 10ኛ ክፍል ሲሆን እሱ ደግሞ 12ኛ ክፍል ነበር። ለትምህርት ይቀርበን ዘንድ ከቤተሰቦቻችን ቤት ራቅ ብሎ ቤት ተከራይቷል። ሁሌም ከእንቅልፍና ከትምህርት ሰዓት ውጪ የሚያለያየን ነገር አልነበረም። ቀን ላይ ከትምህርት ቤት ሰዓት ውጪ ውሎዬ ከቶፊቅ ጋር ሆነ። ምሳ ስንበላ ወደ ትምህርት ቤት ስንሄድ ስንመለስ ከቶፊቅ ጋር ሀገር ምድሩ የሚቀናብን ጥንዶች ሆነን። ከፍቅራችን ብዛት የተነሳ ቶፊቅ ሲጠራኝ እናት ብሎ ነበር። ፍቅራችን የልጆች ፍቅር ሳይሆን የበሰሉ የጎልማሶች ፍቅር ነበር የሚመስለው። ደስ የሚል ፍቅር፣ ልክ ጂሃንና በጉልሰረን እድሜ እንዳለ ፍቅር። በዚህ ሁኔታ ጊዜዎች ነጎዱ።
የፍቅርንም ሆነ የጥላቻን ጊዜ ብናሳልፍ ቆሞ ለመጠበቅ ፈጽሞ አይቻለውም። ወደ ኋላ ለመመለስ ይቅርና ዞር ብሎ ለማየት ፍጹም ፈቃደኛ አይደለም። በጊዜ ሂደት ቶፊቅ የግብረ ስጋ ግንኙነት ካልፈጸመን ብሎ ሰንጎ ያዘኝ። እኔ ግን ቶፊቅ የተባባልነውን ዘንግቶ ይህን አጀንዳ ስላነሳው ቅር ተሰኘውበት። በጊዜ ሂደት ቶፊቅ ይህንን ሐሳብ ይተዋል ብዬ ተስፋ ባደርግም የማይሆን ሆነ። እኔ ደግሞ ወንድና ሴት በድንግልና ቆይተው በትዳር ከተጣመሩ በኋላ ለአመታት የጓጉለትን የወሲብ እርካታ በዚያች የተባረከች ቀን ማጣጣም አለባቸው የሚሉት ወገኖች ነኝ። እኔ ሐሳቤ ይሄ ነው። በየጥቃጥጉ ሲጋደሙ ከርሞ ከጋብቻ በኋላ የሚመጣውን የደስታና የህመም ቅልቅል ስሜት በንጹህ ህሊና ማጣጣም የሚከብድ ይመስለኛል። ስለሆነም ከጋብቻ በኋላ ማጣጣም የምፈልገውን ስሜት ቶፊቅ ያለ ቦታው ሲጠይቀኝ እጅግ በሸኩ። መናደዴን አይቶ እሱም ካሁን በኋላ እንደማይደግመው ነግሮኝ ነገሩን አለፍነው። የሆነ ጊዜ የኔ ሙሉ ቤተሰብ ለቅሶ ተብሎ ራቅ ያለ ቦታ ሄደው አስታውሳለሁ። እኔና ቶፊቅ ከትምህርት ተመልሰን ወደ ኪራይ ቤት ሄድን። በሰዓቱ ራሴን ትንሽ ያዝ አድርጎኝ ስለዋለ ካልጋው ላይ ቁጭ ብዬ በጎኔ እንደተኛው ሳይታሰብ ጭልጥ ያለ እንቅልፍ ወሰደኝ። ረዘም ላለ ሰዓት ተኝቼ ባንኜ ተነሳው። ትንሽ ቀለል ቢለኝም ራስ ምታቱ ግን ሙሉ ለሙሉ ተጠራርጎ አልጠፋም ነበር። ባንኜ ተነስቼ ሰዓቱን ስመለከት 1 ሰዓት ከ15 ይላል። ውጭው ጨልሟል። ተነስቼ መሄድ እንዳለብኝ ለቶፊቅ ስነግረው ዛሬ ስለመሸ ከምንቸጋገር እዚሁ ደሪ አለኝ። በሰዓቱ ቤት ሁሉ ለቅሶ መሄዳቸውን ከግምት ውስጥ በማስገባት ካልጠገብኩት እንቅልፍ ተነስቼ በዛ ምሽት ከምደናበር ብዬ ቶፊቅ ቤት ለማደር ወሰንኩኝ። ራት እንደ ነገሩ አድርገን በልተን ከቶፊቅ ጋር ተኛን። እኔ በጊዜው ያጋመስኩትን እንቅልፍ ስላለኝ እንቅልፍ ቶሎ አልወስዳለኝ። ቶፊቅም ይገላበጣል። የኋላ ኋላ ቶፊቅ መቀመጫዬን እየደባበሰ ያደረኩትን ሱስ ሙሉ ጥቁር ቀሚስ ሊገል ይታገለኝ ጀመር። በሰዓቱ እኔ ደንግጬ ካልጋው ተነስቼ መብራት አበራው። ቶፊቅ ምን እየሰራ ነው? ተነጋግረን ጨርሰን ብዬ በንዴት አፈጠጥኩበት። ቶፊቅ ግን ሊያረጋጋኝ አልፈቀደም። ዳግም እየተጠጋኝ ሊያግባባኝ በስሜት ሊያኖግደኝ ጣረ። አልተሳካለትም። እኔ አሻፈረኝ ብዬ ካልጋው ርቄ ተቀመጥኩ። የኋላ ኋላ እንደማልረታ ሲገባው ተስፋ ቆርጦ እጅግ በንዴት ግሞ በዛ በደረቅ ሌሊት በሩን ከፍቶ ወጣ። ሰዓቱ ከሌሊቱ 7 ሰዓት ነበር። ብቻዬን ቤት ውስጥ ፈራው። ቶፊቅም በዚህ በሌሊት ምን አጋጥመው ይሆን የሚል ስጋት ወጠረኝ። እንቅልፍ የሚባል ነገር ፈጽሞ አይታሰብም። ግራ ገባኝ። ተንቆራጠጥኩ። በቶፊቅ መናደድ ነው ያለብኝ ወይስ ማዘን ወይስ ራሴን ማውቀስ አላውቅም። ጭንቅ ጥብብ ሲለኝ ስልክ ደወልኩለት። ስልኩን አንስቶ ሃሎ አለኝ። ከስልኩ ጀርባ የጭፈራና የውካታ ድምጽ ይሰማኛል። በድንጋጤ የት ነው ያለው ብዬ ጠየቅኩት። ካንቺ ያጣሁትን ፍለጋ ብሎ መለሰልኝ። በዛችው ቅጽበት ራሴን በራሴ አክርሬ ወቀስኩ። መረጋጋት አቃተኝ። ቤት እንዲመለስና ስለ ጉዳዩ እንደምንስማማ ነግሬው ቤት እንዲመለስ ተማጸንኩት። ስልኩን ዘጋሁት። ከዛች ምሽት በኋላ ባሳለፍነው የፍቅር ጊዜ ቶፊቅን ክፉኛ ጎድቼው እንደሰነበትኩ ውስጤ መልሶ መላልሶ ያስተጋባልኛል። ከቶፊቅ ጋር ጊዜ አመቻችተን ክብሬን ሁሉ ነገሬን አሳልፌ ልሰጠው ወሰንኩ። ከ2 ቀናት በኋላ ለቶፊቅ ድንግልናዬን ሰጠሁት። ተዋሰብን። ከወሲብ ቆይታችን በኋላ እኔም ብሆን በነገሩ ያን ያህል አላዘንኩም ነበር። እንደውም ደስተኛ ነበርኩኝ ማለት ይቻላል። ችግሩ የተፈጠረው ከተወሰነ ጊዜያት በኋላ ነበር። ቀሚሴን ጋልቤና ጭኔን ከፍቼ ሴትነቴን የሰጠሁት ቶፊቅ አውቆም ይሁን ሳያውቅ ጸባዩ ይለወጥ ጀመር። ብላ አመታት በፍቅርሽ ተጎዳው ያለው አይነት ሰው አይመስልም። የሱ ፍቅር ተሟጦ ሲያልቅ ሲል የፍቅር ጥያቄውን የተቀበልኩት መስሎ ተሰማኝ። ጭራሽ በዚህ ሳይበቃ ከጊዜ በኋላ ከሌሎች የልብ ጓደኞቼና መልካም ከሚባሉ ሰዎች ስለ ቶፊቅ ጆሮዬን የሰቀጠጠኝ ነገር መስማት ጀመርኩ። በሚገርም ሁኔታ በለመደው አስለምላሚ ምላሱ ሌሎች ጎረዳዎችን በድብቅ እንደሚያሽኮረምም ሰማው። በጉዴ ወጣው። በውሳኔ ልጸጸት የምችልበት ጊዜ ቅርብ እንደሆነ ተሰማኝ።
ከማንም ጋር በፍቅር መኖር የምችል የሰው መውደድ ያለኝ ሰዎችን የምወድ አይነት ልጅ ነኝ። ያው እንደማንኛውም የሀበሻ ቤተሰብ እንደማንኛውም ኢትዮጵያዊ በመካከለኛ የኑሮ ደረጃ ያደኩና ለቤቴ የመጨረሻ ልጅ ቤቴ ኑሯችን መካከለኛ ደረጃ ቢሆንም የመጨረሻ ልጅ ከመሆን አንፃር ከቤተሰቦቼ ቀብጬ ያደኩ ወይም ምንም አይነት ተጽዕኖ ሳይኖርብኝ ያደኩ አይነት ልጅ ነኝ። በዛ የተነሳ መናገር የምፈልገውን ነገር በግልጽ ሳልፈራ ሳልሸማቀቅ ሐሳቤን የምገልጽ አይነት ሰው ነኝ። ወደ አርቱም ነበርኩበት። ያው አማተር ክበቦችን ሰራ ነበር። አንዳንድ ስነ ጽሁፎችን ማቀርብ ነበር። ደስተኛ ነበርኩ በላይፌ ማለት ነው። ያው ወደ ታሪኬ ስገባ የስድስተኛ ክፍል ኦር የአምስተኛ ክፍል ተማሪ እያለሁ አንስቶ በጣም የሚወደኝና በጣም የሚያፈቅረኝ ልጅ ነበር። ያው እሱም ልጅ ነው በሰዓቱ ፍቅር ነው እንጂ እሱም ልጅ ነበር እኔም ልጅ ነኝ እና በጣም ነበር የሚያስቸግረኝ። በጣም ያሰለቸኝ ነበር። ጓደኞቹን መንገድ ላይ ብዙ ነገር የልጅነት ላይፍ ማለት ነው። እኔ ግን ለሱ ምንም አይነት ጥሩ ነገር ወይም ፍቅር አልነበረኝም። እስከ 10ኛ ክፍል እስከ 9ኛ ክፍል ተማሪ ያለው በጣም ያስቸግረኛል። እሱ የ12ኛ ክፍል ተማሪ እኔ 10ኛ ክፍል ተማሪ እስካለው ድረስ እሻላልኩትም ነበር። በሰዎች በቤተሰቦቹ በቤተሰቤ በጓደኞቻችን በጓደኞቹ በጓደኞች በሁሉም በሚያቁኝ ሰዎች ወይም በሚያቁት እሱም በሚያቁኝም በሚያቁኝ ሰዎች ዘንድ እኔ ኃይለኛ ወይም ክፉና ጨካኝ ሴት እንደሆንኩ ነው ኢሜጅ የሚደረግብኝ ነበር። ምክንያቱም እሱን እሺ ብለው ተጠቃሚ እንጂ ምንም አይነት ተጎጂ ለሆን እንደማልችል ነው ሰው የሚነግረኝ። ያው የተጽዕኖ ያሳድርብኝ ነበር። ሀታ እህቶቼ ወንድሞቼ ከሱ ጋር በሆን ደስተኛ እንደሚሆኑ ነው የሚነግሩኝ ነበር። ያው ለ4 አመት ያህል ታግዬ ወይም አልፈልግም ብዬ ከዛ በኋላ ግን ከዛም ከዚህም የምሰማው ወሬ ወይም እሱን እሺ እንድለው የሚገፋፉኝ ሰዎች እንድሸነፍ አደረጉኝ። ያው በጆሮዬ የሰማሁትን ነገር እሱን እንድቀርበው አደረጉኝ። ቀረብኩት። ያው ሻልኩት። ልጅ ነኝ እሱም ልጅ ነው። 10ኛ ክፍል ተማሪ እኔ 12 እኔ 10 እሱ 12። ያው ሻልኩት። ከከንፈር የዘለለ ነገር እንዲኖረን አልፈልግም። በጣም ደስተኛ ሆነ። በጣም መቀራረብ ጀመርን። አብረን የምንውል አብረን የምናመሽ የትምህርት ሰዓትና የመኝታ ሰዓት ብቻ ነበር የሚለየን። ከዛ ውጭ እሱ ከኔ ቤት ነው ወይም እኔ ከሱ ቤት ነኝ። አብረን ነን። እሱ ካለ እኔ ያለሁ እዛ ቦታ፣ እኔ ካለሁም እንደዛው። የትም ቦታ እንድንለያይ አይፈልግም። ትምህርት ቤት ግቢ ውስጥ የኛን ስም የማይጠራ የማያቀን የለም። ምሳሌ እስከ መሆን ደረጃ እሱ እኔን የሚጠራኝ አጠራር ለሰዎች ሁሉ ይገርም ነበር። ልጅ ነን ግን እናት ነው የሚለኝ። በቃ የትም ቦታ ከሰዎች ጋር ሆነንም በስሜ ይጠራኝም ነበር። በጣም ለኔ ያለው ፍቅር የተለየ ነበር። እኔ ደስተኛ ነኝ፣ ግን ያን ያህል ሰዎች ጋር ሾው ማድረግ አክት ማድረግ ሰዎች ያን ያህል እንዲያቁኝ አልፈልግም ነበር። በርግጥ ያን ያህል ታዋቂ ማለት የምታወቅ በሆንም ግን በሱ የተነሳ እንደዛ ገንኝ እንድታይ አልፈልግም ነበር። ግን በሰዓቱ መቃወም አልችልም፣ ምክንያቱም እኔም ወደዋለሁ። ያለው መጥፎ ጎን አይታየኝም ነበር። በቃ በጣም ደስተኛ ሆነን እንኖር ጀመርን እስከ 5 እስከ 6 ወር ማለት ነው። እኔ 10 እሱ 12 ሆኜ ከዛ በኋላ ግን ያው ግንኙነት በጣም የኔ መውደድ ተገለበጠ ሙሉ በሙሉ ይመስለኛል። ሳላቀው የሱ ፍቅር ያለቀ ያለ ነው እሺ ያልኩት መሰለኝ። የኔ መውደድ ሙሉ በሙሉ ተገለበጠ እና በቃ እሱ እኔን ይወደኝ በነበረበት ደረጃ እኔ እሱን መውደድ ጀመርኩ ማለት ነው። እሱ እኔ ቤተሰቦቼ ጋር
ከሰው ጋር በጣም ግባባለው ከወንድ ጓደኞች ሞልተውኛል ግን እንደዚህ ወጣ ያለ ነገር ማድረግ አልፈልግም ስለዚህ እኔ ከማግባቴ በፊት ምንም አይነት ግንኙነት ሊኖረኝ አይችልም ብዬ የማምን አይነት ሰው ነኝ ሴት ነኝ አንዲት ሴት አግብታ ባሏ የመጀመሪያ ጊዜ የሰርጋቸው ጊዜ ባሏን ስታቀው ባሏም እሷን እንደዚሁ እሱን ብቻ እንደምታቅ ሲያቅ ያለውን ሳቲስፋክሽን ማወቅ ፈልጋለሁ እኔ በቃ እንደዛ ነው ማስበው ከእንደገና ምንም አይነት ስህተት መስራት አልፈልግም ያው ከግንኙነት የሚፈጠሩ ብዙ አይነት ስህተቶች አሉ እንደዛ አድርጌ እኔ የቤተሰቦችን ስም ማስነሳት በመጥፎ ማስነሳት አልፈልግም ስለዚህ ፍቃደኛ አልነበርኩም ግንኙነት እንድናደርግ ይፈልግ ነበር ያው ፍቃደኛ ሳልሆን ወደ 6 እስከ 5 ወር ምናምን ነበር ሲያስቸግረኝ እስከ 10 ወር እንደዛ አካባቢ እምቢ አልኩት ማለት ለ5-6 ወር አስቸገርኩት ከዛ የሆነ ሰዓት ላይ ቤተሰቦች ለለቅሶ ነው መሰለኝ ወደ ሌላ ሀገር ሄደው እሱ ሊያስተዳድረኝ መጣ ጎረቤትም አለች ቤት የተከራየች እሷና እሱ አብረን ሶስታችን እኔና እሱ አብረን እሷ ሌላ ክፍል ሆና እኔ እንደ ለወደፊት ባሌ እንደሆነ ሰው ነው እንጂ ሌላ ነገር ከኔ ይፈልጋል ወይ ያኔ ያህል ግፊት ይኖረዋል ብዬ አላምንም የነበር አብረን ስናድር በጣም ሲያስቸግረኝ እምቢ ስለው ለሊት 7 ሰዓት እንደዛ አካባቢ ትቶኝ ወጣ የቤት ስልክ ነው እንጂ የእጅ ስልክ ያልነበረኝም ያው እሱ ነበረው የእጅ ሞባይል ማለት ነው እና 7 ሰዓት 6 ሰዓት ሲወጣ በቤት ስልክ ስደውልለት በጣም ከፍተኛ ድምጽ ያለው ሙዚቃ ሰማው ምንድነው ስለው ጭፈራ ቤት እንደሄደና ከኔ ያጣውን ነገር ከማንም ሊያገኘው እንደሚችል ነገረኝና በሰዓቱ ልጅነትም ስላለ የኔ ስህተት አድርጌ ነው ያሰብኩት እንጂ ያንን ነገር ለማድረግ ማሰቡ የሱ ስህተት እንደሆነ ወይም የሱ ድክመት እንደሆነ አላሰብኩም የነበር በሰዓቱና በጣም አለቀስኩ የሱን ህይወት ማበላሸት እንደሌለብኝ ነው የተሰማኝ እና በቃ ሌላ ጊዜ ወይም የሆነ ሰዓት ላይ ተመቸኝ ሰዓት ላይ በቃ ራሴን አሳልፌ ልሰጠው እንደምችል ቃል ገብቼለት ተለያየን ብዙም አልቆየም በ3 ቀናቶች ውስጥ እንደዛ ተገናኘን ያው ለመጀመሪያ ጊዜ ከሱ ጋር ግንኙነት አደረኩ ራሴን አሳልፌ ሰጣሁት ማለት ነው ደስተኛ ነኝ በነበረው ነገር ያኔ ያህል አላዘንኩም ያው እሱን ለማስደሰት ስለያደረኩትና እሱን ለማጣት ስል ነው የሚገርመው ፍቅራችን መግለጽ ሁሉ ያቅተኛል መኪና መንገድ ዳር ነው ቤታችን እሱ ሲያልፍ እንዲሁ እኔን ፈልጎ መጥቶ ለልጅ ሊያስጠራኝ ወይም ሊደውል በር ላይ ቆሞ እኔ የእውነት ልቤ ደንግጦ ዝም ብሎ የሆነ ነገር ተሰምቶኝ ሰውጣ አገኘው ነበር ምንም አይነት መልእክት ሳይልክልኝ እሱ በር ላይ ከቆመ የሆነ ነገር ስሜት ይሰማኝ ነበር ድንጋጤ እንደዛ ያኔ ያህል ነበር ፍቅሬ እሱ ግን ግንኙነት ካረግን በኋላ ሙሉ በሙሉ ባህሪው ተቀየረ ይሸሸኝ ጀመር እኔ አላቅም በቃ በጣም የማላቀው ሰው ሆነብኝ በጣም እና ምክንያቱን ስጠይቀው ምክንያት የለውም በቃ ምንም አይነግረኝም ማሳምን አይነት ምክንያት ነው የሚነግረኝ እኔም በቃ በጣም ራሴን ማጥፋት እስከ መሞከር ደረጃ ደረስኩ ምክንያቱም በቃ እሱ ባሌ አይሆንም ማለት ነው እሱ ባሌ ካልሆነ ነገ ባል ብዬ እንኳን ባገባ ያነ ሰው የመጀመሪያዬ ስላልሆነ እኔ እንደ ቆሻሻ ነው የሚያይ የሚል አመለካከት ስለነበረኝ በቃ በክብሬ የተነሳ ራሴን ማጣት ደረጃ እስከ መሞከር ደረስኩ ያው አልሆነም እንኳንም አልሞትኩ ማለት ነው ያው የልጅነት ነው በሰዓቱ ልንጋፈጠው የማንችለው የሚመስለን ከባድ ነገር ነው እንደዛ አይነት ውሳኔ እንደወስን ያደረገኝ ከሱ መለየት ያው እንደዛ ይያልን እሱም ጓደኞቹ ሲመክሩት መጦኔን ሲያጽናናኝ ከእንደገና አብረን ስንሆን ስንለያይ ብዙ ጊዜ እንትናል እና የሆነ ሰዓት ላይ በአመት ውስጥ ነው ይሁሉ የሆነ ሰዓት ላይ ሰዎች ለሱ እሽንድለው ሲመክሩኝ የነበሩ ሰዎች በሙሉ ስለሱ መጥፎነት እሱ ሌላ ሴት ጋር እንደሚሄድ ይነግሩኝ ጀመር በቃ የትም ቦታ ስለሱ መጥፎ ነገር ብቻ መስማት ጀመርኩ በጣም አዘንኩ በጣም ከፋኝ በጣም ከሚገባው በላይ ማለት ነው
በነገሮች ክፉኛ ደበንኩ። የምሰማው ነገር ምን ያህል እውነት እንደሆነ በጠይቀው ቶፊቅ አጥጋቢ ያልሆነ ምላሽ ይዘላብዳል። ቀስ በቀስ ከኔ የመራቅ ፍላጎቱ ሲያንጸባርቅ አስተዋልኩ። በዚህ ሰዓት የሁሉ ቁጣ የመጣብኝ ከሃይማኖቴ ተላልፌ በሰራውት ኃጢያቶች ነው ስል ራሴን ወቀስኩ። ስለሆነም ቶፊቅንም ሆነ መሰል ነገሮችን ወደ ጎን በመተው እጅጉን መንፈሳዊ ሰው ለመሆን ቆረጥኩ። አክራሪ በሚባል ደረጃ መንፈሳዊ ሆንኩ። ከቶፊቅ ጋር ዳግመኛ መገናኘት እንደሌለብኝ ለራሴና ለአምላኬ ቃል ገባው። በዚህ ሁኔታ ባለሁበት ሰዓት ቶፊቅ የ12ኛ ክፍል ብሔራዊ ፈተና አጠናቆ ዩኒቨርሲቲ ተመደበ። ይህም በመሆኑ የልዩነታችን ጉዳይ ይበልጥ እየሰፋ ሄደ። እኔ ግን እዚሁ ከቤቱ ሳለ እሱን ለመተው መቁረጤን አውቆ እንደናኩት ቢያውቅ ይበልጥ እመኝ ነበር። ቶፊቅ ለትምህርት ከተመደበበት ዩኒቨርሲቲ አልፎ አልፎ ይደውላል። እኔም አንስቼ የላይ ንግግር አናግረዋለሁ። ልቤ ቆርጦ ስልክ ያነሳው ማናገሬ በርግጥ ስህተት ነበር። እሱ ግን ባሻው ሰዓት ቤቱ ሲመጣ የሚደበረብኝና ባጣ ቆይኝ አይነት ነገር እያሰበ ይመስላል። እኔ ግን ቀድሞ ልቤ ቆርጦ ነበር። በዚህ ሁኔታ ቶፊቅ ከትምህርት ለእረፍት ቢመጣ ፊቴን አዞርኩበት። እሱም ብዙ ሊለማመጠኝ የፈለገ አይመስልም። በዛው ክፍተታችን ሰፍቶ ተለያየን። እኔ 11ኛ ክፍል ወንድሜ ቤት በመሄድ መከታተል ጀመርኩ። ወንድሜ ጸባዩ በተአምር ከኔ ጋር የሚጣጣም ሰው አይደለም። ብዙ የማያግባቡን ነገሮች ነበሩ። አማራጭ ስለሌለኝ ግን ነገሮችን በሆዴ አስፍቼችዬ ለማለፍ ተገደድኩ። በወንድሜ ጸባይ ምርር ሲለኝ ግን አንድ የተግባባውት የወንድሜ ጓደኛ እኔን ለማጽናናት የቀረበ ነበር። እጅግ ሲበዛ መልካም ጸባይ ነበረው። ሲጨንቀኝ ሲጠበኝ ይዞኝ ወክ እናደርጋለን። ሻይ ቡናም ማለት ጀምረናል። በቃ ምን አለፋችሁ ተመቻቸ። በዚህ ሁኔታ 12ኛ ክፍል ደርሼ ብሔራዊ ፈተና መግቢያ ነጥብ ባለማምጣቴ ወደ ዩኒቨርሲቲ የመሄድ ጉዳይ አከተመ። አሁን ያለኝ አማራጭ እዚሁ የግል ኮሌጅ እየተማርኩ ትምህርቴን መቀጠል ነው። በዚህ ሁኔታ ውስጥ ሳለው እጅግ ከተግባባውት የወንድሜ ጓደኛ ጋር ወደ ፍቅር ስሜቱ ገብተን ነበር። ከቶፊቅም በኋላ ወንድ በቃኝ ብዬ የነበረው ቢሆንም ይህ ደግሞ እጅግ መልካም ባህሪውና ጸባዩ በቶፊቅ የተሰበረ ልቤን ጠገነልኝ። ስለሆነም የ12ኛ ክፍል ፈተና መውደቄን ምክንያት በማድረግ ተጋብተን እኔ አስተምርሻለሁ የሚል ሐሳብ መጣ። በዚህ ውስጥ ልቤ ትክክለኛውን ውሳኔ በራሱ መፍረድ አቅቶት ተወዛገበ። ስለሆነም ከልጅነታችን አንስቶ የወዳችንን የማንደባበቅ የልብ ጓደኛዬ ጋር ሄጄ ነገሩን አማከርኳት። በነገራችን ላይ ይች ጓደኛዬ ከቶፊቅ ጋር በነበርኩበትም ጊዜ አንስቶ እጅግ በነገሮች ሲጨንቀኝና ሲጠበኝ ያንጀቴን ዘርግፌ የማማክራት ጓደኛዬ ናት። ከጓደኛዬም በላይ እህቴ እምላት ናት። ዲና ትባላለች። ሌላው ቀርቶ እኔና እሷ ወደ ኮረዳነት ስንመጣ ለመጀመሪያ ጊዜ ባየነው የወር አበባ ስንደናገጥ እንኳን ተመካክረን ራሳችንን አረጋግተናል። ከዲና ጋር ብዙ ነገሮች አሳልፈናል። ዲና ሁሉን ነገሬን ሰምታ የተለመደውን እህታዊ ምክሯን ለገሰችኝ። እነዚህና ከቤተሰብ ጋር ያሉትን ነገሮች በማመዛዘን ያልኳችሁን ሰው ያቀረበልኝን የትዳር ጥያቄ ተቀብዬ ተጋብተን ለመኖር ወሰንኩኝ። የሚደረጉት ቅድመ ሁኔታዎች ተደረጉ። በሚገርም ሁኔታ ለጋብቻ ስነ ስርዓቴ ጥቂት ቀናት ሲቀሩት ቶፊቅም ከዩኒቨርሲቲ ተመርቆ መጣ። በተቀራራቢ ቀናት የሱ ምርቃትና የኔ የጋብቻ ስነ ስርዓት ሆነ። ቀናት ነጎዱ። እኔም ከባለቤቴ ጋር የትዳር ኑሮ ሀ ብለን ጀመርን። ቶፊቅም ከምርቃቱ በኋላ በግሉ ህይወት ዛቢያ ተጠመደ። እኔ በትዳር ከገባው በኋላ ከቶፊቅ ጋር ፍጹም ወንድማዊ የሆነ መልካም ግንኙነት ኖረን። ባለቤቴም ቃል በገባው መሰረት ትምህርቴን አስቀጠለኝ። በዚህ ሁኔታ ሳለ አንድ አንኳር ችግር ተፈጠረ። የሆነ ቀን ላይ ያለፉትን ነገሮች ረስተን ወንድማዊ ግንኙነት የጀመርነው ቶፊቅ ከዲና ጋር ሆነው ቤት ሊዘይሩኝ መጡ። እኔም በሰዓቱ ያለፉትን ነገሮች ሁሉ ረስቼ ለይቅርታ ልቤ ክፍት ስለነበር መተው እኔን መርቀውና ጠይቀው በመውጣታቸው ፍጹም ደስተኛ ነበርኩኝ። ለባለቤቴም መተው ዘይረውን እንደሄዱ ነገርኩት። በመሃል ላይ ስለ ቶፊቅ ማንነት እንድነግረው ሰንጎ ያዘኝ። አማራጭ ስላልነበረኝና ከባለቤቴ ጋር ምንም አይነት የውሸትና
ሚስጥራዊ ክፍተት እንዲኖር ስለማልፈልግ ከቶፊቅ ጋር የነበረኝን ያለፈ ታሪክ ከስር ከመሰረቱ ሳልደብቅ ነገርኩት። ባለቤቴ ይህን ሲሰማ አበደ። ጭራሽ ብለሽ ውሽማሽን በተከበረ ቤት አመጣሽ ብሎ አካኪ ዘራፍ አለ። ምን አለ ምላሴን በቆረጠው እስክል ድረስ ተናገረኝ። ያን ቀን እኔ ሙሉ በሙሉ ጥፋቱን በራሴ ደፍድፌ ተረጋጋው። እሱ ሲግል እኔ ጋባልኩ። ከዛን ቀን በኋላ ግን ከባለቤቴ ጋር በተቻለ መጠን ሰላማዊ የትዳር ህይወት ብንቀጥልም በሰበብ አስባቡ በተጣላን ቁጥር የቶፊቅን እቤት መምጣት እያስታወሰ ይወርፈኝ ያዘ። ጭራሽ ይባስ ብሎ ከቤት ውልፍት አትበይ የሚል መመሪያ አበጅቶ የቤት እስረኛ አደረገኝ። ከወንድ ጋር እንድገናኝ የሚያደርጉ አጋጣሚዎችን በተቻለ መጠን እየዘጋ እንደሆነ የተሰማው ይመስለኛል። ይሄ ሁሉ አልበቃ ብሎ ቃል የገባልኝን ትምህርት እንዳቋርጥ አስገደደኝ። እኔም አቋረጥኩ። ቤተሰቦቹ ደግሞ ያባታቸው ገዳይ የሆንኩ ይመስል ለኔ ያላቸው ጥላቻ ገደብ አጣ። ነገሮች ዳግም ተወሳሰቡብኝ። በሆነው ባልሆነው ነገር እየሰፋ ይነዘንዘኝ ያዘ። ጭራሽ በትንሽ በትልቁ በተጋጨን ቁጥር ቤተሰቦቼ ጋር እየሄደ አቤቱታ ያሰማ ጀመር። ይሄ ነገር ለኔም ሆነ ለቤተሰቦቼ ፍጹም ሰላም ነሳን። ከዚህ በመቀጠል የተፈጠረውን ባለ ታሪካችን እንደሚከተለው በራሷ አንደበት ታስደምጠናለች። ከዛ በኋላ ከአንድ አመት ከ6 ወር በኋላ እሱ ወደ እኔ ቤተሰብ ሲሄድ ተቀያይመን ተኮራርፈን የነበረውን ነገር በሙሉ ይናገራል እና ወደ እኔ ቤተሰብ እንዲሄድ አልፈልግም። የኔም ቤተሰቦች ለሱ ያላቸው አመለካከት ጥሩ አልነበረም። ምክንያቱም ቤታችሁን ነገር ለምን አምጥቶ ለኛ ይነግረናል? እኛ ልጃችን ነሽ አንቺ እንደዚህ ያደረገችን ብሎ ሲል እኛ እንቀየማለን። ለምን ችሎሽ አይቀመጥም? ለምን አትቻቻሉም? ብታስቀየሚውስ ለምን እንትን ይላል? ለኛ ለምን አጋፍጦ ይሰጠናል? ለምን አጋፍጦ ይሰጥሻል ብለን ስለምናስብ ብለው ነው የሚያስቡት። ደስተኛ አልነበሩም እና እኔ ቤተሰቦቼ ጋር እሱን ይዤ መሄድ ሁሉ እስኪያስጠላኝ ድረስ ማለት ነው። ቤተሰብ መልስ ሲጠሩን እንኳን መሄድ ደስተኛ አልሆንም እና የሆነ ሰዓት ላይ ለእህቴ የሆነ ነገር ብሏታል። እንለያይ በቃ አልተመቻቸንም ነገር ሲላት ተለያዩ በቃ ሁኑኑ ተለያዩ። እኔ ምንም አትከብደንም እሷ ለኛ ማለት ወርቃችን ጌጣችን ነች ብላ ስትለው እኔ እንለያይ ያልኩሽ እኮ ጋፕ እናድርግ እንጂ እንፋታ አይደለም ምናምን ብሎ በጣም ተናዶ አንከልክሎ ይዞኝ ተመልሶ ሄደ። እኔ አላወኩም፣ ይሄን ሁሉ አልሰማሁም። ከዛ እህቴ የሆነ ሰዓት ላይ ሌላ ጊዜ ሄጄ ወደ ቤተሰብ ስናወራ አረብ ሀገር መሄድ ደስ አለኝ ፈለኩ አልኩ እንደ ቀልድ ስል እኔ መጃብርሽን እችላለሁ አለችኝ እና ትዳርሽን ትተሽ ሂጂ ስትለኝ ደነገጥኩ። ምን አይነት ነገር ነው እንደዚህ የምትለኝ? ለምን እኔ ይቆጡኛል እንጂ ይደግፉኛል ብዬ አላስብም ነበር። ከዛ ያላትን በሙሉ ነገረችኝ። በጣም አዘንኩ፣ አለቀስኩ። ያው ለሱ ስነግረው ይክዳል፣ እሱ ይክዳል ወይም ያስተባብላል። እንደዚህ ነው እሱ የተረዳችው እንደዚህ ነው፣ እኔ ያልኳት እንደዚህ ነው። እኔ ከሱ
መለየት አልፈልግም ነበር፣ መፍታት አልፈልግም ትዳሬን፣ በቃ እቀመጣለሁ ያንን ነገር እየሰማሁ። የሆነ ሰዓት ላይ ፌስቡክ መጠቀም ጀመረ እና እኔ እንደዚህ ለድህረ ገጽ ማህበራዊ ድህረ ገጽ ቅርብ አልነበርኩም። ፌስቡክ ምናምን እንደዚህ አልጠቀምም። እሱ ፌስቡክ 24 ሰዓት መጠቀም ጀመረ። በቃ ስራ ቦታ እንጂ ቤት መጡ እኔ ጋር የሚያወራበት ሰዓት በጣም ኢምንት ናቸው። መኝታም አይተኛም። ከእንቅልፌ ስነቃ ያወራን ማገኘው ምንድነው ስልክ የምታወራ ስለው ያው ትምህርት ነገር እየሰጠው ነው ለልጆች ነው የሚለኝ። ያው እኔም አልማርሱ ማስተማሩ ደስ ያሰኘኝ ስለነበር ኦኬ ብዬው ተኛለሁ። እና በቃ የሆነ ወደ ያለንበት ክፍለ ከተማ ምንድነው የሚባል ወረዳ አካባቢ ነው እና ወደ አዲስ አበባ ሄደን መኖር እንደምንፈልግ እንነጋገር ነበር። ይፈልጋል እሱ አዲስ አበባ ሄዶ ለመኖር ነገሮችን ያመቻቸ ነው። እኔም መሸጥ ያለብንን እቃ መሸጥ ጀምረናል። እኔ ፓስፖርት አውጥቻለሁ፣ በቃ አረብ ሀገር እሄዳለሁ እያልኩት ነው። እሱም አትሄጂም እያለኝ ነው። ወይኔ እሄዳለሁ እንጂ አንቺ አትሄጂም እያለኝ ነበር። እኔ ሄድና ከፈለግሽ እያስተማርኩሽ ትኖሪያለሽ ነው የሚለኝ ነበር። ፓስፖርቴን አውጥቻለሁ ለማንኛውም። እሱም ፓስፖርት ተመዝግቦ እያወጣ ነው። ከዛ ወደ አዲስ አበባ ለመሄድ እቃችን ምናምን መሸጥ ያለብንን እየሸጥን ሁሉ ነገር እያስተካከልን እሱ ያው እንደነገርኳችሁ 24 ሰዓት ፌስቡክ ላይ ነው። ሴት ደውሎለት ሄሎ እያለስ የሴት ስም እየጠራ እያወራ ወጥቶ ሲሄድ ምንም አይመስለኝም። ከቤት ወጥቶ ከግማሽ ሰዓት በላይ አውርቶ ይመጣል። ማንነች ብዬ አልጠይቀውም። እኔ በራሴ ላይ ያለኝ እምነት ያህል እሱን አምነው ነበር። አልጠራጠረውም። የሰው ልጅ ትዳር ይዞ እንደዚህ ሌላ ነገር ያስባል ብዬም አላምንም ነበር። በቃ ምንም አይመስለኝም፣ ሙሉ እምነት ነበር። እና በጣም ስልክ ያበዛል፣ በጣም ማለት ነው። በቃ በፌስቡክ የሚያወራቸውን ጓደኞች በሙሉ በስልክ ያወራቸው ጀመር። ስልኩን ተቀያይሩ። እኔ ይሄ ነገር ለኔ ቦታ አልነበረውም ማለት አላዳምጠውም፣ አልከታተለውም ነበር። ከዛ የሆነ ሰዓት ላይ ተኝቼ እሱ በጠዋት ተነስቶ ሻወር ገብቶ እኔ ስልኬን ከሱ ወደ እኔ ስልክ ብር መላክ ፈለኩና በፒን ኮድ ነው የሚቆልፈው። ስልኩን አላውቀውም ነበር መክፈቻውን መስልክ ቁጥር እንደሆነ ስለማውቅ ብቻ በእኔ ስሞክረው አልከፍትልኝ አለ። በሱ ስልክ ቁጥር ስሞክረው አልከፍትልኝ አለ። ምናልባት በወንድሙ ወይም በእናቱ አድርጎት እንደሆነ ብዬ በወንድሙ ስሞክረው ከፈተልኝ። ከሱ ወደ እኔ ብር ልኬ ሜሴጅ ውስጥ ገብቼ ቼክ ላደርግ ስል ሜሴጅ ያገኘሁት ነገር ጥሩ አልነበረም። አይ ላቭ ዩ ምናምን የሚል ነገር ከሌላ ሴት ጋር ቴክስት አነበብኩ ማለት ነው። ከዛ በጣም አዘንኩ። እዛው አልጋዬ ላይ ሆኜ አንሶላዬ ላይ ስልክ ቁጥር ጻፍኩ፣ የልጅቱን ስልክ ቁጥር ጽፌ ታኛው። እሱ ወጥቶ ሄደ። እኔም ቁርስ ሰርቼ ጠበቅኩት። መጥቶ በላ። ረሳሁት። የሚገርመው ያን ያህል ዝንጉ መሆን አልነበረብኝም። በትዳሬ ግዴለሽ መሆን አልነበረብኝም። እወደዋለሁ ግን በቃ መጠራጠር አይደለም የሆነ የሰተት ነገር ነው ብዬ ስላሰብኩ ከዛ እሱ አረቡን ወደ ፓስፖርት ላይ ወጣ። ወደ አቅራቢያችን ወደ አለ ከተማ ሊሄድ ነበር። እኔም ለሱ ዝግጅት እያደረኩ ነው። ወደ አዲስ አበባ ልንገባ ማለት ነው። ከዛ ስልክ ደወልኩ። ሮብ ቀን ነበር። ሮብ ቀን ስልክ ደወልኩ። ያንን ልብስ አጣቢ የመጣን ሶላውን ስሰጣት ስልኩን አየሁትና ትዝ አለኝ። ስልክ ደወልኩና ብዙ ጊዜ የአንዲት ሴት ልጅ ድምጽ ስም እየጠራ ሲያወራ ስለምሰማው የሷን ስም ጠርቼ አንቺ ነሽ ብዬ ስላት አዋለችኝና የኔም ከነአባት የሱን የባሌን ስም ስጠራላት በፌስቡክ ሌላ ስሙ ነበር። ሌላ ስሙን ስጠራላት ትክክለኛ ስሙን ከነአባቱ ነገረችኝ። አዎ እሱ ነው ስላት ባለቤቱ ነኝ ስላት ኦኬ ብላ ስሜን ጠርታ እንትና ነሽ አለችኝ። አዎ አውቃለሁ ባለቤትሽ እንደሆንሽ ምን ነበር አለችኝ። እንደዚህ አይ ላቭ ዩ ሚል እንደዚህ አይነት ቴክስት ከስልኩ ስላገኘው ያለውን ነገር ማጣራት ስላለብኝ ነው ስላት ሶሪ ተሳስቼ ላኩት ነው አለችኝ። ተሳስተሽ ላክሽው ነው አልኳት። አዎ ውስጥ ላይ ኦኬ በቃ እኔ አዲስ አበባ ስመጣ ተገናኝተን እናወራለን አልኳት። እኔ እንዲሁ እንደ ቀልድ ያወራሁት ነገር ነው እንጂ እሷን ለማግኘት አዲስ አበባ ልሄድ አስቤ አልነበረም። የምሄድበት ጉዳይ ስላለኝ ነው። ወደ አረብ ሀገር ልሄድ ነው እያሰብኩ ስለነበር ከዛ
እሷ ሲቆጫት ሰንብቷል መሰለኝ ዓርብ ዕለት ደወለችልኝ። እሷ ዓርብ ዕለት ወደ ሌላ ቦታ ሌላ ሀገር ሄዷል። ዓርብ ዕለት ደወለችልኝና እሁድ ዕለት ደወለችልኝና ያለውን ነገር እኔ ነግርሻለሁ አንቺን ለማግኘት አዲስ አበባ አትምጫለች። እሺ ንገሪኝ ስላት ያው አዲስ አበባ እሱ የሚሄደው እኔ አገር ልንገባ እንደሆነ ያው አምኜ ቀይን እየሸጥኩ ያለውን ነገር ያመቻቸው ነው እሱን ለመሸኘት እሱ ቀድሞኝ ሄዶ እኔ ቤተሰቦች ልቆየው አመቻችቶ ሊወስደኝ እኔ አብረኝ ወሰደኝ ብለው አይቻልም እንዴት ነው የምወስድሽ ነገሮች ሳይመቻቹ ብሎ እሺ ብየዋለሁ። ከዛ አዲስ አበባ ሊሄድ ነበር ለካ እሷን ሊያገባ ነው። እኔ ይሄን አላውቅም ነገረችኝ። አዲስ አበባ የሚመጣ እኔ ሊያገባ ነው እንደዚህ ነው በቃ በጣም ነበር በሰዓቱ የተሰማኝ። አለቀስኩ፣ አዘንኩ፣ ራሴን ወቀስኩ፣ ራሴን ጠላው። በቃ መፈጠሬ እስኪያስጠላኝ ድረስ በጣም 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 ተጨነቅኩ እና እሱን ደውዬ እንደዚህ ተደዋውለን ነገረችኝ እውነቱን ስለው በጣም ተቆጣ። መጣ በሁለተኛው ቀን ሲመጣ ሪከርድ አድርጎ እሷን ብዬሻለሁ እንደዚህ ብዬሻለሁ ብለኸኛል በቃ አላልከኝም እንደዚህ የሚያስጠላ ነገር ይዞልኝ ሲመጣ አላዳመጥኩትም። በቃ አሁን ወደ ቤተሰቦች ወሰደኝ ስለው በጣም አለቀሰ። እኔ ወደ ቤተሰቦች በወስድሽ እርግጠኛ ነኝ በሚቀጥለው ቀን መጣሽ ትቀብሪኛለሽ ሞታለሁ ነገር ራሴን ባላጠፋም በሆነ አጋጣሚ ሞታለሁ መንገድ ላይ እንኳን አላስተውልም በቃ አንቺን አጥቼ መኖር አልችልም እኔ መኪና ገጭቶኝም ቢሆን እንደምሞት ነው የማነግርሽ በቃ ምንም ነገር ደነዝ ነው የሚሆነው እዛ በኋላ በድኔን ነው ተሽው የምትሄጂው ምናምን ነገር ብሎ እንትን ሲለኝ እኔ ወደ አረብ ሀገር እንደምሄድ ቃል ግባልኝ አታስቀረኝም ስለው አለዚያ ስለኝ ወይ ፍታኝ ስለው ከምፈታሽ ሄደሽ ነይ ሁሉ ነገር ይው ብሎ ቃል ገባልኝ። እኔም ለቤተሰቦች አልተናገርኩም ይሄን ከባድ ነገር በይቅርታ አለኩት። አብረን መኖር ጀመርን። ያው አዲስ አበባ ገባን። እቺ በጣም ለኔ ለትዳሬ ጥሩ ነገር ስታደርግልኝ የነበረችው ጓደኛ አዲስ አበባ ቀድማ ሄዳ መኖር ጀምራለችና ያለውን ነገር በሙሉ እሱ ቀድሞ ሄዶ ነግሯታል። አዲስ አበባ እንደዚህ ተባብለን እንደዚህ አድርጊያት እንደዚህ ኤክስኪዩዝ ያደረገችልኝ ስለው እሷ እንዴት ይቅርታ አደረገችልኝ ይሄ እኮ ይቅርታ ማያሰጥ ነገር ነው አለችው። በቃ እሷ አንቺን አይደለችም ብሎ ነው ያለፋት። እኔም አዲስ አበባ ሄድኩ እሷን አገኘኋት። ብዙ ጊዜን ማሳለፍ ከሷ ጋር ነው ስቲል ከሷ ቤት ነው ብዙ ጊዜ ማደርሱን እየተኩ እየሄድኩ እንዴት ግን ይቅርታ አደረግሽልኝ አለችኝ። በቃ መሆን ስላለበት ነው እና በሰዓቱ ከእንደገና እኔ ሂጄ እኔ ከዚህ ሁኜ እሱን መለየት ስላልቻልኩ ሂጄ ለየዋለሁ። ከዛ በኋላ እንለያያለን እላት ነበር ያለውን ነገር ማለት ነው። እኔም ወደ አረብ ሀገር ሄድኩ እሱን ትቼው ያው አረብ ሀገር መጥቼ በጣም መከራ የሆነ ቤት ገባው። ስቲል ኤሲ እንኳን ሙከይፍ እንኳን የማይፈቀድልኝ በሙቀት ሰውነቴ እስኪላላጥ ድረስ የነበርኩበት የምሰራው ስራ ለ4 ሰዓት ለ5 ሰዓት ብቻ ነው የምተኛ። ያንን ሁሉ ሰዓት ቆሜ ወደ 40 ምናምን ሰው ቤተሰብ ያለበት የልጅ ምናምን ያለበት ቤት ብቻዬን አንድ ሰራተኛ ምግብ ምሰራ ነኝ ጽዳት ምሰራ ነኝ ልብስ ምተኩስ ነኝ። 2 የአእምሮ በሽተኛ ልጆች ወንዶች ወጣቶች ትልልቅ ወደ 40-30 አመት የሆናቸው ወንዶች ያሉበት ሌላ 3 ወጣቶች ያሉበት እነዛ ሁሉ ወንዶች ያስቸግሩኛል። ሌላ ነገር ያስቡኛል። ስተኛ እንቅልፍ የለኝም። አሁን መጣው ደፈሩኝ፣ አሁን አነቁኝ፣ አሁን በሽተኛው ጃረደኝ እያልኩ 1 አመት ያህል በጣም በችግር አመት ቆየው እና ያንን አመት ግማሹን 6 ወሩን ለልጅቱ ለጓደኛ አዲስ አበባ ላለችው ጓደኛ ምንም የምደብቃት ነገር አልነበረም። እኔ ስልክ ሳገኝ እያነሳው ለባለቤቴን የምደውል ማልቀስ ነው። እሱም ነይ ነው የሚለኝ ለ2 ሳምንት 3 ሳምንት ያህል ማለት ነው። መጀመሪያ እንደሄድኩ እየተደበቁ ከነስቲዩቱ ስልክ እያነሳው ደውልለት ነበር። ነይ ነው የሚለኝ እሱ። ከዛ ከ3 ወር በኋላ የ3 ወር ደሞዜን ተቀብዬ ለሱ ብር ላኩለት ሙሉውን የ3 ወሩና ልኬለት የደውዬ የላኩበትን የባንክ ሰውየውን ስም ምናምን ነገርኩትና ሳልዘጋው ምን አለኝ ወይ ነይ ወይ ምን ላድርግ ሲለኝ ምን ላድርግ ማለት ምን ላድርግ ነው ስለው እኔ ምን ላድርግ እዚህ ብቻዬን ነኝ የተጎዳው ሲለኝ እኔ እንደቀልድ ማግባት ፈለክ እንዴ አግባ ስለው አዎ በቃ
አግባ ካልሽኝም እሷን ማገባ ብሎ በጣም የምወዳት ነው ጓደኛዬን ስም ጠራልኝና እኔ እሷ እንደማታገባው ነው እኔ የተረዳው የማስበውና አታደርገውም እንጂ እሷ ብዬ ዘጋሁት ስልኩና ከዛ በኋላ የባንክ ቁጥሩን አልሰጠሁትም። በሶስተኛው ቀን ደወለልኝና የባንክ ቁጥር እንዳልሰጠሁት ሲነግረኝ እሰጥሃለሁ ብዬ ዘጋውበት። ተበሳጭቻለሁ። አልሰጠውም ብዬ ወስኛለሁ። ብሩን ተመላሽ አደርገዋለሁ ብዬ ማለት ነው። ከዛ ሌላ ጊዜ ልጅቱን ይዞ መጥቶ ስልክ አገናኘኝና አግባት ብሎኛል ብሎ አለኝ። እሱ አለችኝ ኦኬ አንቺ እኔን ባልታገቢያለሽ ደስ እንዳለሽ ብዬ አታደርገውም ብዬ ስላሰብኩ ዘጋሁት። ከሱ ጋር እኮ ያለን ነገር ጥሩ ነገር ነው። ለወደፊት ነው የምናወራው ነበር። ከዛ ከ6 ወር እኔ በጣም ራኩት። ይሄ ነገር ለምን በቃ ስላለው ብቻ ድፍረት ነው ብዬ ማለት ነው። ከ6 ወር በኋላ 6 ወር 4 ወር ያህል እንደዚህ አልደወልኩለትምና ከ6 ወር በኋላ ስደውል በጣም ቀስ ባለ ድምጽ ያወራኛል። ለምንድን ነው እንደዚህ ቀስ ብለህ የምታወራኝ? ሰው ከጎና ያለ ስለው ለሊት ላይ ነው ደወልኩለት አዋለኝ። እና ብዙ ጊዜ ጓደኛውን ቤት ውስጥ ያመጣ ነበር። ያኔ በፌስቡክ እንኳን ከሌላ ሴት ጋር ግንኙነት ሲጀምር እንትን ሲል አንድ በጣም ከቤቴ የሚበላ የሚጠጣ ልብሱን አጥፌ ማለብሰው ጓደኛው አብሮ የዚህ ነገር ተባባሪ ነበር። በሰዓቱ እንደውም ከሱ ይልቅ ጓደኛው ነበር ያበሳጨኝና እንደዛ ጓደኛ የሚያበዛ ስለመሰለኝ አሁንም ጓደኛ መጎተት ግን አልተውክም ስለው አግብቼ ነው አለኝ። ነው አገባ ስለው አዎ አገባው። አግባልሽኝ አይደል አለኝ። ስልክ እስኪያገናኘኝ ስለው በጣም እንደ አይኔ የማያት ጓደኛዬ የባሌ ሚስቱና ሄሎ አለችኝ። እኔ ከዚህ በላይ ለኔ ምድር ላይ ከባድ ነገር ያጋጥማል ቢባል የሚያጋጥመኝ ነገር አለ ብዬ አላምንም። ራሴን ሳትኩ። ያው አረቢቱ መጣ አፋፍሳ አጽናናችኝ። ከዛም ከሱ ጋር እንትናልን ሳጣራ እኔ በሄድኩ በወሬ ውስጥ ነው ያገባ። በአንድ ወር ውስጥ ነው ያገባ። እኔ በሄድኩ በ4 ወር ውስጥ ነው ያገባ። በአንድ ወር ውስጥ ነው ነገሮችን ሁሉ ሲጀምር የነበር። እንደሄድኩ ነው ልክ እኔ ብሩ ልኬለስ በ3 ወር እሱ በ4ኛው ወር ላይ አግብቷል። በቃ ተለያየን ከሱ ጋር። እንዲፈታኝ አደረኩ። ወንድሜ አስፈታኝ። ጓደኛዬም የባሌ ሚስት ሆነች። እኔም ያለኝን የቤቴን ትዳሬን ሚስጥሬን ማውራት የነበረችው ጓደኛዬ ክፍተቴን ተጠቅማ የባሌ ሚስት ለመሆን በቃች። ጥሩ ትዳር መኖር ጀመረች። ወልዳ ደስተኛ ሆና እየኖረች ነው ያለች። እኔ አሁን አረብ ሀገር ነው ያለው። ሄጃለሁ ኢትዮጵያም። እሱ በፍቅር ደረጃ አሁንም ከሷ ጋር ሆኖም ደውሎልኛል። በእሷ ያለችም መቼም ቢሆን እንደማፈቅርሽ እሷ ታውቃለች ነው ያለኝ። እሷም በመሃላችሁ ገብቻለሁ ልውጣላችሁ ብላኝ ነበር። በሰዓቱ ያልሆኑ ነገሮች ናቸው። ብቻ አሁን እኔ አረብ ሀገር ነው ያለሁት። ለወንዶች ያለኝ አመለካከት ከመጠን በላይ ዝቅተኛ ነው። ከአንዴም ሁለቴ ተከድቻለሁ። ከመጠን በላይ ለወንድ ልጅ እምነት የለኝም። ሙሉ በሙሉ ማለት ባይቻልም ሁሎችንም ባይሆንም በተወሰነ መልኩ ለሰው ወንዶች ያለኝ አመለካከት አንድ አይነት ነው። ሁሎችም ከሃዲ ናቸው ብዬ ባላምንም ግን ከክህደት ይርቃሉ ብዬ ደግሞ አላስብም። ከዚህ አረብ ሀገር ነው ያለሁት። ወደ ኢትዮጵያም ሄጄ ደርሼ መጥቻለሁ። ምንም አይነት ነገር ደስታ ሊሰጠኝ አልቻለም። ህይወቴ ሰራለሁ፣ ደስተኛ አልሆንም። ገንዘብ አገኛለሁ፣ ደስታ አላገኝም። ሰው ለትዳር ይፈልገኛል። እኔ ግን የማስበው መጥፎውን ጎኑን ነው። ትዳርም መያዝ አልቻልኩም። ፍቅርን መቀበል አልቻልኩም። በእምነቴም ያን ያህል የነበረኝ ጥንካሬ በጣም ደካማ ሆኛለሁ። በቃ የህይወት ጣዕሟ ጠፍታብኛለች። የጓደኝነት ትርጉም፣ የትዳር ፍቅር ትርጉም፣ ሁሉ ነገር ጠፍቶብኛል። በቃ የሆነ ነገር እንድትሉኝ እፈልጋለሁ። ታሪኬን አዳምጣችሁ ከእንደገና ደግሞ ከታሪኬ ትምህርት ተወስዱ ዘንድ ትዳር ወይም የፍቅር ጓደኛ ወይም ትዳር ኑሯችሁ ለዛ ሰው ለትዳር አጋራችሁ መንገር ያለባችሁ ነገር ክፍተት ካለ ራሳችሁ ፍቱት። ጓደኛ ሰው ብላችሁ ከመሃል ሰው ጣልቃ አታስገቡላለሁ። ምክንያቱም
ትዳሬን ሁሉ ሚስጥሬን ገመናዬን ሁሉ ነገሬን የምታቀው ጓደኛዬ የኔ ለባሌ ይቅርታ ማድረግ የገረማት ይቅርታ የማያሰጥ ጥፋት ያጠፋውን ባሌን ባል አድርጋ የተቀመጠች ሴት ሆና ነው ያለችው። አሁን ክፍተቴን በሙሉ ነው የተጠቀመችው። ያንን ነገር በየዋህነት ሳደርገው የነበረውን ነገር በብልጠት ተጠቅማበታለች እሷ። አሁን እሷ የራሷ የሆነ ትዳር ይዛ ስትቀመጥ እኔ ግን ባሌን ባጣ እንኳን ሌላ ባል ለማግባት ድፍረት አልኖረኝ ብሎ በብቸኝነት እገኛለሁ። በቃ ይሄው ነው ታሪኬ። እዚህ አረብ ሀገር ሆኜ አሁን ህጋዊ ነኝ። ከዛ ስቃይ ከነበርኩበት ቤት ወጥቼ ሌላ ህጋዊ ቤት ቦታ ሆኜ ነው ያለሁት። ደስተኛ ነኝ። ሙሉ ደስተኛ ባልሆንም እዚህ ያለሁበትም አንዱ ስራ ቦታ ስገባ የሚያስቸግር ይሆናል። አንደኛው ሴትየቱ ምትቀና ትሆናለች። ያ ተጽዕኖ አለብኝ። እኔን አግብቶ እኔን አስቀምጦ ቤት ውስጥ አስቀምጦ ብር እየከፈለኝ ከኔ ጋር ግንኙነት ማድረግ የሚፈልግና ህይወት ሊለውጥልኝ የሚፈልግ ሰው በጎኔ አለ ወይም ያስቸግረኛል። እኔ በእንደዚህ አይነት ነገር አላምንም ወይም እንደዚህ አይነት መጥፎ ነገር መግባት አልፈልግም። ግን ምንም አይነት ነገር መወሰን አልቻልኩም። ምን ላድርግ እላለሁ። ለዚህም እንድትመክሩኝ እፈልጋለሁ። አመሰግናለሁ። እንደሰማችሁት ባለ ታሪካችን እኛ ለዚህ ፕሮግራም ሲባል ስሟን ዲና ብለን በሰየምንላችሁ የልብ ጓደኛዋና የገዛ ባለቤቷ ተከርታለች። ወደ አረብ ሀገር እግሯ ከመውጣቱ መርፌና ክር መሆናቸውን በግልጽ በስልክ አስረድተዋታል። በዚህ ጉዳይ የተነሳ የዚች ባለ ታሪካችን ሞራል ክፉኛ እንደተሰበረ ሰው ማመን እንዳቃታት በአሁን ሰዓት ብቸኝነት እጅጉን እያስቸገራት እንደሆነ እየተንሰቀሰቀች ነግራናለች። ታሪኩን ለመሸከፍና የባለ ታሪካችንን ፍላጎት ለማሟላት ስንል የባለ ታሪካችንን ከአንደበቷ የተናገረችውን ሙሉ ወደናንተ አላደረስንም። ባለ ታሪካችን ግን አሁን ስላለችበት የስደት ዓለም ስቃይ፣ የብቸኝነት ችግር ስላጋጠማት የሰው ማመን አለማመን ችግር ሌላው ቀርቶ ያሏትን የልብ ጓደኞች በሙሉ በደረሰባት ስለንቦናዊ ጉዳት የተነሳ ከርሷ አርቃለች። ሰውን ማመን ከብዳታል። ወንድ ከቀረበች ድፍን 4 አመቷን ይዛለች። ወንድ ስትቀርብ ከፍቅር ይልቅ የተዳፈነ የበቀል ስሜቷ በውስጧ ይበልጡኑ ይቆሰቆሳል። ይሄ በእንባ አጅባ ለዝግጅት ክፍላችን ብሶቷን ገልጻለች። እኛ እንደ ክፈት.com ታሪክሽን ስላካፈልሽን ከልብ እያመሰገንን ከፈጣሪ መቀጠል የስነ ልቦና ባለሙያ ብታማክሪ ይበልጥ መልካም ይሆናል ባይነን። በዚህ ታሪክ ጅማሮ ላይ እንደተጠቀስነው ባለ ታሪካችን በርሷ ታሪክ ተምረን የሆዳችንን በሆዳችን አድርገን ዝም እንድንል ብቻ ሳይሆን ከኛ የበሰሉ ምክሮችን ትሻለች። ስለሆነም የበሰሉ አስተያየቶችን ከዚህ ቪዲዮ ስር በኮሜንት በመለገስ እንተባበራት። እናንተም ስለተከታተላችሁን ከልብ እናመሰግናለን። ለባለ ታሪካችን ቀጣይ የተረጋጋና የሰከነ ህይወት ይኖራት ዘንድ እንመኛለን። ታሪካችሁን ልታካፍሉን ፈቃደኛ የሆናችሁ ከዚህ ቪዲዮ በታች የፌስቡክ ገጻችን ሊንክ አለ። በሱ ተስፈንጥረው ቁጥራችሁን በመልእክት አድርሱን። ምላሻችን ፈጣን ነው። እናመሰግናለን። በነገራችን ላይ ከዚህ ላይ ምሳሌ ገልጽ ማለፍ ማልፈልገው ነገር ባለቤቴ የነበረው ሰው በጣም ብዙ ጥሩ የሆኑ ባህሪዎች ነበሩት። ማለት በጣም ከተወሰኑ ሰዎች
ብቻ ሊገኝ የሚችል አይነት ጥሩ ባህሪም ነበረው። ይሄን ሳልገልጽ ማለፍ አልፈልግም። አብሬው ኑሬያለሁ፣ ደስተኛም ነበርኩ። የከፋኝም ሰዓት ከፍቶኛል፣ ግን ደስተኛ የነበርኩበትን ሰዓት መርሳትም ስለሌለብኝ ማለት ነው። በጣም ሴት የሚያከብር ሰውም ነበረ። በቃ እስከ ተወሰነ ጊዜ በጣም ይንከባከበኛል። በጣም ለኔ ክብር አለው፣ ለቤቱም ክብር አለው። ይሄን ሁሉ ነገር ግን ለጓደኛዬ ነግራት ነበር። በቃ ማንኛውንም የሚያደርግልኝን ጥሩ ነገር እሷ ታውቃለች። አሁን ያገባችው ልጅ ማለት ነውና አንዳንዴ በትዳር ላይ ያለ ነገር ማለት ነው ጥሩም ነገር ሆነ መጥፎም ነገር ለሶስተኛ ሰው ሲነገር ጉዳቱ ነው የሚያመዝን። ይሄን ነገር ጠቁሜ ባልፍ ደስ ስለሚለኝ ማለት ነው። ምክንያቱም መጥፎ ጎኑንም ጥሩ ጎኑንም ታውቃለች እቺ ልጅ። እሷ ነች የገፋፋችሁ ያልኩ አይደለም እዚህ ጋር ማለት ነው። የሁለቶችን ግንኙነት የሁለቶችን ወደ ትዳር ያመሩበት ምክንያት ማወቅም አልፈልግም፣ አላወቅኩም፣ አላጣራሁም። ግን ማለት ነው ጀስት በቃ ያለን ነገር በትዳር ላይ ያለን ነገር ማለት ነው ለሶስተኛ ወገን አሳልፎ መስጠት ጥሩ እንዳልሆነ ተረድቻለሁ። በትዳር ላይ ያላችሁም ለወደፊትም ጥሩ ትዳር ይግጠማችሁላችሁንም ግን ለወደፊትም ትዳር የምትይዙ ሰዎች ባልም የሚስቱን ክፍተት ለጓደኛው መናገር የለበትም፣ ወይም የሚስቱን ጥሩ ጎን መናገር የለበትም። ሚስትም እንደዛው። ምክንያቱም እኔ እንደማስበው ማለት ነው የምነግራት ጥሩ ነገሮች የኔን ባል ኢሜጅ እንድታደርገው የኔ አይነት ባል ቢኖራት ደስተኛ እንደምትሆን እንድትስል አድርጊያታለሁ ብዬ ነው የማስበው እኔ እንደምረዳው ማለት ነው። ምክንያቱም እሱም ጠየቃት፣ እሷም ገፋችው፣ እሱም ፑሽ አደረጋት፣ እሷም አላቅም ምክንያቱም ብቻ ሲጠይቃት እምቢ ላትለው የምትችልበት ምክንያት እኔ ራሴ አመቻችቼላት ነበር ብዬ ነው የማስበው። ስለዚህ ምንም አይነት ነገር በትዳራችሁ ላይ ክፍተት አትፍጠሩ ላለው እዚህ ጋር ምንም ስተት አለ። ያው የዋሌ ጥሩ ነገር እናገራለሁ ለጓደኛዬ፣ ካስከፋኝም ለሷንም ነግራት፣ ሲያስደስተኝም ለሷንም ነግራት። በቃ ትንሿ ነገር የሚያስደስተኝ ትንሿ ነገር ስለሱ ጥሩ ነገር ማውራት ደስ ይለኝ ስለነበር አወራት ነበር፣ ጥሩ ነገርም ማለት ነው። ስለዚህ ይሄም መጥፎ ነው ስለባልም ጥሩ ነገር ለካ ለሰው ማውራትም መጥፎ ነው ብዬ እንድረዳ አድርጎኛል ነገሩ። በቃ ይሄ ነው።